ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንኳን ወደ ዩቲዩብ ቻናላችን በደህና መጣችሁ። ዶክተር መዝገቡ እባላለሁ። ዛሬ ስለ ዝንጀሮ ፈንጣጣ ወይም ኤምፖክስ መረጃዎችን ይዤ መጥቻለሁ። ትከታተሉ ዘንድ እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። የዝንጀሮ ፈንጣጣ ኤምፖክስ በተባለ ቫይረስ የሚመጣ የቫይረስ በሽታ ነው። ለመጀመሪያ ጊዜ ሰዎች ላይ መታየት የጀመረው እንደ አውሮፓውያን አቆጣጠር በ1970 ዓ.ም በዲሞክራቲክ ሪፐብሊክ ኮንጎ ሀገር ውስጥ ነው። ከዚያን ጊዜ ጀምሮ በተለያዩ የአፍሪካ ሀገራት አልፎ አልፎ ወረርሽኞች የተከሰቱ ሲሆን ዲሞክራቲክ ኮንጎ ግን በተደጋጋሚ ወረርሽኞችን አስተናግዳለች። በእነዚህ አካባቢዎች ውስጥ ያለው የበሽታው ስርጭት በበሽታው ከተያዙ እንስሳት በተለይም ከአይጥ፣ ጦጣና ዝንጀሮ ጋር ግንኙነት ያለው ነው። እንደ አውሮፓውያን አቆጣጠር በ2003 ዓ.ም ከአፍሪካ ውጭ የሚታወቅ ወረርሽኝ በዩናይትድ ስቴትስ ተከስቶ ነበር። ይህም ከውጭ ከገቡት የጋምቢያ አይጦች ጋር የተያያዘ እንደነበረ ይነገራል። ቫይረሱ ከተለመዱት የጂኦግራፊያዊ ድንበሮች በላይ ሊሰራጭ የሚችልበትን እድል አሳይቷል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2002 ዓ.ም የተከሰተው ዓለም አቀፍ ወረርሽኝ በመጠንና በተላላፊነቱ ታይቶ በማይታወቅ ሁኔታ የዓለም ጤና ድርጅት ወይም WHO ዓለም አቀፍ ስጋትና የህዝብ ጤና ድንገተኛ አደጋ ብሎ እንዲያውጅ አድርጓል። እንደ አውሮፓውያን አቆጣጠር በ2022 ዓ.ም በግንቦት ወር የጀመረው የኤምፖክስ ወይም የዝንጀሮ ፈንጣጣ ወረርሽኝ ከ120 በሚበልጡ ሀገሮች ውስጥ ከ100,000 ሰዎች ላይ ተከስቷል። በሽታው በብዙ ሀገሮች የቀነሰ ቢሆንም ቫይረሱ በዓለም አቀፍ ደረጃ በዝቅተኛ ደረጃ ቢሆንም መሰራጨቱን ቀጥሏል። ከቅርብ ጊዜያት ወዲህ በሽታው በሀገራችንም እንደታየ የጤና ጥበቃ ሚኒስቴር አስታውቋል። የዝንጀሮ ፈንጣጣ ወይም ኤምፖክስ ስርጭት በሁለት ዋና ዋና መንገዶች ሊከሰት ይችላል። አንደኛ፣ ከእንስሳት ወደ ሰው። ይህ የሚከሰተው ከእንስሳት ደም ወይም ፈሳሽ ባለው የቀጥታ ንክኪ ወይም በበሽታ በተያዙ እንስሳት ንክሻ ሊመጣ ይችላል። ለኤምፖክስ ቫይረስ ትክክለኛው ተሸካሚ እንስሳ አሁንም ድረስ በጥናት ላይ ያለ ሲሆን፣ ነገር ግን አይጦች ጉልህ ድርሻ ይወስዳሉ። ሁለተኛ፣ ከሰው ወደ ሰው መተላለፍ። ይህ በቅርብ ጊዜ በተከሰቱት ወረርሽኞች ዋነኛው የስርጭት ዘዴ ሆኖ ታይቷል። ስርጭቱ የሚከናወነው ብዙውን ጊዜ በበሽታው ከተያዘ ሰው ሽፍታ፣ ቅርፊት ወይም የሰውነት ፈሳሽ የሚኖረው የቀጥታ ንክኪ ነው። ይህም እንደ መተቃቀፍ፣ መሳሳም እና የግብረ ስጋ ግንኙነት ያሉትን ያጠቃልላል። ሌላኛው ከሰው ወደ ሰው የሚተላለፍበት መንገድ በተበከሉ ቁሳቁሶች አማካኝነት ነው። ለምሳሌ አልጋ፣ ፎጣ እና ሌሎች አልባሳት በበሽታው ከተያዘ ሰው ቁስል ወይም የሰውነት ፈሳሽ ጋር ንክኪ ካላቸው በሽታውን ወደ ጤነኛ ሰው ያስተላልፋል። እንዲሁም ቫይረሱ ከእርጉዝ እናቶች ወደ ልጃቸው በማህፀን ውስጥ ሳሉ ወይም ደግሞ በወሊድ ጊዜ ሊተላለፍ ይችላል። በበሽታ ከተያዘ ሰው ጋር የሚደረግ ማንኛውም የቅርብና ቀጥተኛ ግንኙነት በሽታውን ወደ ማስተላለፍ ሊያመራ ይችላል። ሁሉም ቁስሎች እስኪፈወሱና አዲስ የቆዳ ሽፋን እስኪፈጠር ድረስ ግለሰቦቹ ምልክቶቹ ከታዩበት ጊዜ ጀምሮ በሽታውን ሊያስተላልፉ ይችላሉ። የዝንጀሮ ፈንጣጣ ወይም ኤምፖክስ ብዙውን ጊዜ ለቫይረሱ ከተጋለጡ ከ5 እስከ 21ኛው ቀናት መታየት ይጀምራል። ምልክቶቹ በአጠቃላይ ከ2 እስከ 4 ሳምንታት የሚቆዩ እና ብዙ ጊዜ በራሳቸው የሚጠፉ ናቸው። ይህ ማለት ብዙ ሰዎች ያለ ልዩ ሕክምና ይድናሉ ማለት ነው። ህመሙ ብዙውን ጊዜ የሚጀምረው ጉንፋን በሚመስሉ ምልክቶች ሲሆን እየቆየ ሲመጣ ሌሎች ተጨማሪ ምልክቶችን መታየት ይጀምራሉ። እንደ ትኩሳት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ብርድ ማለት፣ የድካም ስሜት፣ የሊምፍ ኖድ እብጠቶች እና ሌሎች ሊታዩ ይችላሉ። እነዚህ የመጀመሪያ ምልክቶች ከተከሰቱ ከ1 እስከ 4 ባሉት ቀናት ውስጥ የቆዳ ላይ ሽፍታ ይከሰታል። ሽፍታዎቹ ጠፍጣፋና ቀይ እብጠቶች ሆነው ይወጣሉ። ከዛም ሽፍታዎቹ ውሃ መቋጠር ይጀምራሉ። ውሃውም የመግላማነት ጸባይ እየያዘ ይመጣል። በመጨረሻም እነዚህ ሽፍታዎች ፈርሰው ይደርቃሉ፣ በአዲስ ቆዳም ይተካሉ። ሽፍታው በየትኛውም የሰውነት ክፍል ላይ ሊከሰት ይችላል። እሱም ፊት፣ አፍ፣ እጅ፣ እግር፣ ደረት፣ ብልት እና ፊንጢጣን ጨምሮ ይከሰታል። በተጨማሪም አፍ ውስጥና ጉሮሮ ላይም ሊከሰት ይችላል። አንዳንድ ሰዎች ላይ በጥቂቱ ብቻ የሚታይ ሲሆን ሌሎቹ ላይ ደግሞ ሰፊ ሽፍታ ሊታይባቸው ይችላል። ፊንጢጣ ላይ የሚወጣው ሽፍታ በመጸዳዳት ጊዜ ከፍተኛ ህመም ሊፈጥር ይችላል። እንዲሁም አፍ ውስጥና ጉሮሮ ላይ የሚፈጠረው ሽፍታ ወይም እብጠት ሰዎች በሚመገቡበት፣ በሚያኝኩበትና በሚወጡበት ጊዜ ምግብ ሲወስዱ ይቸገራሉ። ኤምፖክስ ወይም የዝንጀሮ ፈንጣጣ በአጠቃላይ ቀላል በሽታ ቢሆንም በተለይም በትናንሽ ልጆች፣ ነፍሰ ጡር እናቶችና የተዳከመ በሽታን የመከላከል አቅም ያላቸው ሰዎች ላይ ችግር ሊፈጥር ይችላል። እንደ የቆዳ ባክቴሪያ ኢንፌክሽን፣ የሳምባ ምች ወይም ኒሞኒያ፣ የአይን ኢንፌክሽን፣ የብልት ወይም የፊንጢጣ አካባቢ ከበድ ያሉ ቁስሎች፣ ከባድ የአፍ ወይም የጉሮሮ መቁሰል፣ የሰውነት ድርቀት፣ ደም ውስጥ የተሰራጨ ኢንፌክሽን ወይም ሴፕሲስ፣ የአንጎል ኢንፌክሽን ወይም ኢንሴፋላይትስ እና የልብ ቁስለት ወይም ማዮካርዳይትስ ሊያስከትል ይችላል።
የዝንጀሮ ፈንጣጣ በላቦራቶሪ ምርመራ ይረጋገጣል። የፖሊመሬዝ ቼን ሪአክሽን ወይም ፒሲአር ከቁስል የተወሰዱ ናሙናዎችን በመጠቀም ምርመራው ይደረጋል። የኤምፖክስ ወይም የዝንጀሮ ፈንጣጣ ሕክምናው በዋነኛነት ምልክቶቹን በመቆጣጠርና የድጋፍ እንክብካቤን በማድረግ ነው። ይህም ማለት የህመም ማስታገሻዎችን በመስጠት፣ ትኩሳት የሚቀንሱ መድኃኒቶችን በመስጠት ለምሳሌ እንደ ፓራስታሞል፣ ኢቡፕሮፊን ያሉትን ማለት ነው። ማሳከክን የሚያስታግሱ መድኃኒቶችን በመስጠት፣ በቂ ፈሳሽ በመውሰድ የሰውነት ድርቀትን በመከላከል፣ የባክቴሪያ ኢንፌክሽን እንዳይከሰት አንቲባዮቲክስ በመስጠት፣ እነዚህን በመጠቀም እና ቀጣይነት ያለው እንክብካቤን በማድረግ በሽታው ሙሉ ለሙሉ እንዲድን ማድረግ ይቻላል። በሽታን የመቋቋም አቅም የሌላቸው ታካሚዎች ለፈንጣጣ በሽታ የተዘጋጁ የጸረ ቫይረስ መድኃኒቶችን በመጠቀም ማከም ይቻላል። ለምሳሌ እንደ ሲዶፎቪር እና ብሪንሲዶፎቪር አይነት መድኃኒቶችን በመስጠት የበሽታውን መስፋፋት መግታትና እንዲድኑ ማገዝ ይቻላል። ከፍተኛ ተጋላጭ ለሆኑ ግለሰቦች እንደ የጤና እንክብካቤ ሰራተኞች እና አንዳንድ ከፍተኛ ተጋላጭነት ያላቸው ሰዎች ክትባት መውሰድ ይችላሉ። ሌላው የኤምፖክስ ምልክት ካላቸው ወይም የተረጋገጠ ምርመራ ካላቸው ግለሰቦች ጋር ከሚኖር ግንኙነት መታቀብ ያስፈልጋል። ይህም ከቆዳ ለቆዳ ንክኪ መራቅን፣ የግል ዕቃዎችን መጋራትን እና ለረጅም ጊዜ የፊት ለፊት ንግግርን ማቆምን ያካትታል። እጅን በሳሙናና በውሃ አዘውትሮ መታጠብ ወይም በአልኮል ማጽዳት ያስፈልጋል። የተጠረጠሩ ወይም የተረጋገጠ ኤምፖክስ ያለባቸው ግለሰቦች እስኪዱንና አዲስ የቆዳ ሽፋን እስኪፈጠር ድረስ ራሳቸውን ከሌሎች ሰዎችና ከቤት እንስሳት ማግለል አለባቸው። ከዱር አራዊት በተለይም ከአይጦች ጋር ንክኪ ከሚፈጠርባቸው አካባቢዎች መራቅ ያስፈልጋል። ውድ ተመልካቾቻችን የዛሬውን ቪዲዮ በዚህ አበቃው። በቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮውን ላይክ፣ ኮመንት፣ ሰብስክራይብ፣ ሼር ማድረግ እንዳይረሱ። ስለተከታተላችሁኝ አመሰግናለሁ። በቀጣይ እስከንገናኝ መልካም ቆይታ ይሁንላችሁ። ቻው።